ና ከኔ ጋር አካሄድን አድርግ አለው እግዚአብሔር። አንድ አይነት ሰዓት መሆን አለበት። ምን ሄድ አብሬው ለመራመድ መወሰን አለብኝ። ኢየሱስን መከተል ከዚህ ይበልጣል ብዬ ነው። እግዚአብሔርን ደስ አሰኝቶታል። በእግዚአብሔር ተስፋ እናደርጋለን። ኃጢአተኞች አሉ፣ አመፀኞች አሉ፣ ሐሰተኛ ነቢያት አሉ፣ ሐሰተኛ አስተማሪዎች አሉ። በጣም ውስን ከሆነ ነገር አወጣው እግዚአብሔር። ጌታ ይወርዳል በደመና። ከእግዚአብሔር የሚበልጥብን ነገር የለም። እግዚአብሔር እነሱን ይበቀላቸዋል። እምነት ነበረው። ቀጥሎ እግዚአብሔርን ደስ አሰኝቶ ነበር። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላ ከተወለደ በኋላ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይልና ከዛ ሌሎች ወንዶችና ሴቶች ልጆችን ወለደ። አካሄዱን ከእግዚአብሔር ጋር አደረገ ብሎ ሌሎች ወንዶችና ሴቶች ልጆችን ወለደ። ከ65 ዓመቱ አካባቢ ጀምሮ ወደ 365 ዓመቱ አካባቢ ገደማ ድረስ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ለ300 ዓመት ማለት ነው። በዚሁ አይነት የህይወት ፓተርን ውስጥ እየኖረ 365 ዓመት ያክል ኖረ። ወንዶችና ልጆችን ወልዶ ከዛ አጠቃላይ የሄኖክን ዕድሜ ቁርጥ አድርጎ አይነግረንም። ምክንያቱም እግዚአብሔር ወሰደው ይላል። ቆጥረው ሳይጨርሱ እግዚአብሔር ሄኖክን ወሰደው። አካሄዱን ከእግዚአብሔር ጋር አድርጓል፣ እግዚአብሔርም ወስዶታልና አልተገኘም። አካሄዱን ከእግዚአብሔር ጋር አደረገ። ቅጽበታዊ አይደለም፣ የአንድ ቀን ጉዳይ አይደለም፣ መቆየት አለው። አካሄድ ማለት በጣም ኢትስ ኤ ሊትል ስቴፕስ። አሁን አካሄድ ዎኪንግ አካሄድ በጣም ኤ ሊትል ስቴፕስ ናት። አሁን ከአንድ እርምጃ ነው የሚጀመረው፣ ግን የረጅም ዘመን ነው። አካሄድ ሲሆን የህይወት ስርዓት ነው እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ማለት በጣም ጥቃቅን የሆኑ እርምጃዎች ከእግዚአብሔር ጋር በጣም ጥቃቅን የሚመስሉ የየዕለት፣ የየቀን፣ የየሳምንት፣ የየወራት፣ የየዓመታት እነዛ ተደማምረው ነው ከእግዚአብሔር ጋር አካሄዱን አደረገ የተባሉት። እርምጃዎቹ በጣም ቀላል ይመስላሉ፣ በጣም ትንሽ ይመስላሉ። ረጅም ሲሆኑ ነው ተሰብስበው አካሄድ ከእግዚአብሔር ጋር ተደረገ የሚሆኑት። የአንድ ቀን ጉዳይ አይደለም። ዛሬ አካሄድን ከእግዚአብሔር ጋር ላድርግ እምለው ብቻ አይደለም። የላይፍ ታይም ነው። በጣም ውስጡ ብዙ ጽናት አለው፣ ብዙ መሰጠት አለው። የራስን ትቶ ወደ እግዚአብሔር ሳይድ ማድረግ አለው እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ሁሌ ጧት ይመጣና ሄኖክን እንሂድ ይለዋል። ሄኖክ የት ነው የምንሄደው አይልም። ሁልጊዜ ሄኖክ ፕሮግራሙ እግዚአብሔር ነው እና አብረው ነው የሚሄዱት እና ሄኖክ ተዘጋጅቶ የሚጠብቀው ከእግዚአብሔር ጋር ለመሄድ ነው እና ሁሌ ረጅም መንገድ ይዞት እየሄደ ይዞት ይመለሳል። ረጅም መንገድ ይዞት ይሄዳል፣ ከዛ ይመለሳል። እና አንድ ቀን በጣም ረጅም መንገድ ሄዱና እግዚአብሔር ለምን በቃ አብረን ወደ ቤት አንሄድም አለው። በዛው እግዚአብሔር ይዞት ሄደ እኮ ነው የሚለው እና መተው ይመለሳል ብለው ሲፈልጉት አልተገኘም። ለምን? እግዚአብሔር ይዞት ሄዷል። እና በጣም ብዙ ዘመን እግዚአብሔር አየው፣ ረጃጅም መንገድ ይዞት ሄዳል። አየው ወደ ቤት እየሄድክ ከምትመለስ ለምን ከኔ ጋር ጠቅለለህ አትገባም? አንተ ካልክ ይሻለኛል አለው። እነ ማቱሳላን ትቶ መሄድ ቀላል ባይሆንም ግን በቃ ከእግዚአብሔር ጋር አካሄድን አድርጎ ጠቅልሎ መሄድ። የ300 ዓመት ታሪክ በአራት ቁጥር ሲቀመጥ ደስ ይላል። መሃል ላይ ምንም ኢንተራፕሽን የለውም ማለት ነው። አሁን በጣም ብዙ የተበጠበጠ ነገር መሃል ላይ ቢኖር ኖሮ ታሪኩ ረጅም ነው። ሄኖክ ግን አካሄዱን ከእግዚአብሔር ጋር ማድረግ ጀመረ፣ አልተበጠበጠም። ስለዚህ ብዙ አልተጻፈም። የተጠቀለለው 300 ዓመት በሙሉ አካሄድን ከእግዚአብሔር ጋር አደረገ የሚል ብቻ ነው። ብዙ አፕስ ኤንድ ዳውን የለውም። ከእግዚአብሔር ጋር ሰውየው ቀጥ ያለ ነው። እኔ አሁን መጽሐፍ ቅዱሱን ሳነብ የጌታ የኢየሱስ ክርስቶስ አካሄዳውን አይገርማችሁ? ጌታ ኢየሱስ ክርስቶስ እኮ በጣም ብዙ ነገር አይደለም የኖረው፣ አንድ ነገር ነው የኖረው። እሱ ሲዘረዘር ነው የበዛው። አሁን የሉቃስ ወንጌልና የማርቆስ ወንጌል የማቴዎስ ወንጌል ምዕራፍ 4 ላይ ባለፈውም ነግሬያችኋለሁ። ጥቅልል አቀባዩ የሰጠ ኢሳይያስ 61 አገኘና ተረተረና ይህ ቃል በመካከላችሁ ተፈጸመ አይደል ያለው። እሷን ነው የኖረው፣ እሷን ነው ያገለገለው፣ እሷን ነው የሰበከው፣ በእሷ ምክንያት ነው የሞተው፣ እሷ ናት ያስነሳችው፣ በእሷ ምክንያት ደግሞ ወደ አባቱ ሄዷል። እሷ ነች ባይዘው የጌታ የኢየሱስ ክርስቶስ አጠቃላይ ይህ ቃል በመካከላችሁ ተፈጸመ ብሎ ያለቀ ነገር ነው ከፍቶ የጀመረው።
በቃ አልቋል። ይሄ ብቻ ነው። የታሰሩትን መፍታት፣ የታወሩትን እንዲያዩ ማድረግ፣ የተጠቁትን ነፃ ማውጣት፣ የጌታን ዓመት መስበክ። ሌላ ሲሉ የለም ሌላ። ይሄን ነው የምኖረው፣ ይሄን ነው የምሰብከው፣ ይሄን ነው የማደርገው፣ ለዚህ ነው የምኖረው፣ ለዚህ ነው የምሞተው። አለቀ። ይሄንን ነው ኢየሱስ እየመነዘረ እየተረጎመ። ብዙ ነገር አልኖረም ኢየሱስ። እቺን የኖራት እሷን ነው እንበትናት ስንል የበዛቸው። መሬት ወረቀት ቢሆን ባህር ቀለም ቢሆን ቢጻፍ እንግዲህ መሬቱን ወረቀት አረጋችሁ ባህር እየነከራችሁ ማለት ነው። ብንጽፈው መሬቱ ተጽፎበት ያልቃል እንጂ በጌታ በኢየሱስ ክርስቶስ የተገለጠው ነገር አያልቅም። ኢየሱስ ምንድን ነበር የገለጠው? ምንድን ነበር ያብራራው? ምንድን ነበር የኖረው? ምንድን ነበር እኖራለሁ ያለው ኢየሱስ ካላችሁ ኢሳይያስ 61 ላይ የተጻፈችውን ያቺን ወንድማችን ሐዋርያው ቅዱስ ጳውሎስ የኖረውን ያገለገለውን የሞተውን 35 ዓመት በእግዚአብሔር ቤት ውስጥ በዛ ሁሉ አይነት መንገድ ውስጥ ሲያልፍ ምንድነው ጳውሎስ የኖረው? ምንድነው ጳውሎስ የሞተው? ሐዋርያት ሥራ ምዕራፍ 9 ቁጥር 11 ነው የኖረውም የሞተው። ሌላ ትንቢት ነበረው ጳውሎስ? አልነበረውም። የተጻፈ እኔ ፈልገው ወስደው ነግረውት ይሁን አይሁን መጽሐፍ ቅዱስ ስላልነገረን፣ ጳውሎስ ግን ምን ገብቶታል? የሐዋርያት ሥራ ምዕራፍ 9 ቁጥር 11 ላይ ሐናንያ የሚባል ሰው መጥቶ እጅ ጭኖ አንድ ነገር ነገረው። በአሕዛብና በነገሥታቶቻቸው በእስራኤል ልጆች ፊት ስሜን እንድትሸከም የተመረጥክ ዕቃ ነህ። አለቀ። ጳውሎስ የኖረው የቱን ነው? ይሄንን ነው። በአሕዛብ ፊት ይቆማል፣ በነገሥታቶቻቸው ፊት ይቆማል፣ በአይሁድ ሕዝብ ፊት ይቆማል። ከዛስ ጨረስኩ አለ። በቃ መጨረሻ ላይ ቆሞ ይሄን ነበር የሰጠኝ አለና ጨርሻለሁ መሄዴ ነው አለ። ሄኖክስ ይኸው በስቴትመንት ደረጃ ከተቀመጠ እቺ ናት። ና ከኔ ጋር አካሄድን አድርግ አለው እግዚአብሔር። እሺ አለ። ና እንሂድ አለው። እሺ ወክ ያረጋል። በጣም እንዳልኳችሁ ነው። በጣም ኤሊትል ስቴፕስ ናቸው። እልህ አስጨራሽ ነው መንገዱ ከእግዚአብሔር ጋር። በምትፈልጉበት ፍጥነት እግዚአብሔር ላይ ሄድላችሁ ይችላል። ቀስ በል እዚህ ጋር ይልሃል። እግዚአብሔር ሆይ ጊዜ የለም ስትለው እኔ ዘላለም አምላክ ነኝ፣ ለጊዜ አትጨነቅ፣ ቀስ በል። እዚህ ጋር ጸልይ ይላል። ወጥቼ ልስራ ጌታ ሆይ ጸልይ። ከኔ ጋር እየሄድክ ያለው አካሄድ የኔ አካሄድ እንደዚህ ነው። ጠይቀኝ፣ ፈልገኝ፣ ለምነኝ ይላል። መቀመጥ ስትፈልግ ደግሞ ተነስ ሊል ይችላል። እንሂድ። የእግዚአብሔርን ፍላጎት ጠብቆ በተመሳሳይ ሰዓት ለተመሳሳይ ዓላማ በአንድ አቅጣጫ ከእግዚአብሔር ጋር መሄድ ማለት ነው። የሰዓት ልዩነት የለውም ከእግዚአብሔር ጋር ሲሄድ። የአቅጣጫ ልዩነት የለውም፣ የዓላማ ልዩነት የለውም ከእግዚአብሔር ጋር። አካሄድን ከእግዚአብሔር ጋር ማድረግ ማለት እሱ የእግዚአብሔር ለሆነው ዓላማ የእግዚአብሔር ለሆነው ፕሮግራም ራስን መስጠት። እግዚአብሔር በዚያ አቅጣጫ the same direction መሄድ ማለት ነው። አብሮ መሄድ ማለት እየሄድኩ ስለሆነ ከእግዚአብሔር ጋር እየሄድኩ ነው ማለት ላይሆን ይችላል። መሄድ አላቆምኩም ሊሆን ይችላል። እግሬ እየሰራ አየር እየሰነጠኩኝ እያላበኝ እየደከመኝ ሊሆን ይችላል። እየሄድኩ ሊሆን ይችላል እንጂ ከእግዚአብሔር ጋር ግን እየሄድኩ the same direction መሆን አለበት። ቀጥሎስ ይሄንን የቦሌ መንገድ ይዤ እኔ የሚሄድበት ሰዓት ላይ ከእኔ ጋር እኩል በተመሳይ ሰዓት አብሮኝ ካልሄደ ያንን መንገድ ቢሄድም አብሮኝ ይሄድ አይደለም። አንድ አይነት ሰዓት መሆን አለበት። የምንሄድበት ዳይሬክሽኑ አንድ አይነት መሆን አለበት። ሰዓቱ እኩል መሆን አለበት። አብሮ እየሄደ ነው ለማለት፣ አብረን እየሄድን ነው ለማለት። ቀጥሎ ደግሞ ተመሳሳይ ዓላማ ሊኖረው ይገባል። የሚሄድበት ዓላማ አብረን እየሄድን ነው ማለት ይሄንን ሁሉ መጠቅለል አለበት። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ዲሲዥን ነበረው ማለት ነው። አካሄዱን ከእግዚአብሔር ጋር አደረገ ማለት እግዚአብሔር ጎትቶ አመጣው አይደለም፣ እሱ ወሰነ ላይ ላይ በእግዚአብሔር መንገድ ውስጥ ሄኖክ ገባ። እግዚአብሔር ሄኖክ መንገድ ውስጥ መጥቶ አይደለም፣ ሄኖክ ነው ወደ እግዚአብሔር መንገድ የመጣው። ኢየሱስ ፍጹም ሰው ሆኖ እኛ መሃል አደረ እንጂ እኔም ምሰራውን ኃጢአት አይሰራም። ና እኔ መንገድ ላይ ግባ ነው የሚለው። እኔን መስሎ ሰው ሆኖ ይምጣ እንጂ እኔም ማደርገውን እኮ አያረግም። እኔን መስሎ የመጣው እኮ እሱ የሚራመድበት መንገድ ላይ ገብቼ እንድራመድ ነው። ሰው ሆኖ መምጣቱ ብቻውን በመካከላችን ማደሩ ብቻውን እኮ አይደለም እኮ ያድነኛል እኮ ምለው። እኔ እሱ መንገድ ውስጥ እኮ መግባት አለብኝ፣ ማመን አለብኝ፣ ለመከተል መወሰን አለብኝ።
አብሬው ለመራመድ መወሰን አለብኝ። ሰዓቴን መጠበቅ አለብኝ። ከሱ ጋር ለመሄድ ጊዜን ሳክሪፋይ ማድረግ አለብኝ። ፕሮግራሜን አስቀምጬ ፕሮግራሙን መያዝ አለብኝ። እምፈልገው ነገር ሊኖር ይችላል በዚህ መንገድ፣ እሱ ደግሞ በዚህ መንገድ ካለ እምፈልገው ለሱ ስል መተው አለብኝ። እማይጠቅመኝን ብቻ አይደለም እሚጠቅመኝንም ለሱ ስል መተው አለብኝ። ይጠቅመኝ የነበረውን አይደል ያለው ጳውሎስ፣ ለኔ ረብ ነበር አለ። ምን? በስምንተኛው ቀን የተገረዝክ መባሌ፣ የቢንያም ወገን መሆኔ፣ ከዕብራውያን ዕብራዊው መሆኔ፣ ሕግን ያለ ነቀፋ በመጠበቅ የተመሰከረለት ፈሪሳዊ መሆኔ፣ እነዚያው ይጠቅሙኛል። እየመዘዝኩኝ ባወጣቸው አይሁድ ማህበረሰብ መካከልም ሮማውያን መካከልም ያስከብረኛል። ወደር ከሌለው ከጌቴ ከኢየሱስ ክርስቶስ መገለጥ ጋር ግን ሳነጻጽረው እንደ ጉድፍ ነው አለ። ይጠቅመኛል አለ። ስለማይጠቅመኝ አይደለም የተወኩታው፣ ኢየሱስን መከተል ከዚህ ይበልጣል ብዬ ነው። አሁን የማይጠቅመኝን ትቼ የምፈልገውን በአቋራጭ የምቀበልበት ቤት አይደለም ይሄ ቤት። እግዚአብሔር የሚፈልገውን ለማድረግ በእግዚአብሔር መንገድ ከእግዚአብሔር ጋር ወግኜ የምኖረው ህይወት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በጣም 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 ከባድ ኮሚትመንት፣ በጣም ሲሪየስ የሆነ ዲሲፕሊን የላይፍ ታይም ነው። ቀጥሎስ ዴይ ኤንድ ናይት ነው። የእድሜ ልክ ነው። መቼ ቀንም ሌሊትም። የሆነ ቀን የኔን የሆነ ቀን የእግዚአብሔርን እንደሱ አይደለም። አዲስ ኪዳን ላይ ሲመጣ ስሙኝ፣ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታል ነው የሚለው። ዕብራውያን 11:5 ደግሞ ምንድን ነው የሚለው? ሄኖክ ሞትን እንዳያይ በእምነት ነበረው ብሎ ጻፉለት። ሞትን እንዳያይ በእምነት ነው የተወሰደው። እግዚአብሔር ከሰው መሃል እየመረጠ ፒክ እያደረገ አይደለም የሚወስደው፣ አምኖ ነው። በእምነት ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም ይልና ከዛስ ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይልና ከዛ ቀጥሎስ የሚቀጥለው ቁጥር ላይ በዚህ ቁጥር 6 ላይ ምንድነው? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ቀጥሎ እዛ ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ደግሞም ያለ እምነት ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹት ዋጋ እንደሚሰጥ ማመን። ሄኖክ ይሄ ተገኝቶበታል ነው። እምነት በሄኖክ ህይወት ውስጥ አንዱ ሰብስታንስ ነበር ነው። አሻገረው የሚለው ምንድነው? አሁን ምን የቃሉ ትርጉም በጊዜ ከሚገደበው ዓለም ከጊዜ ውጭ ወደ ሆነው ዓለም ወሰደው ነው። አሁን ረጅም ዘመን ይኑሩ እንጂ 900 ተብሎ ይቆጠራል። 300 ይሄው 365 ተባለ እኮ። አጠቃላይ ቢሰበሰብ 400 ከዚህ ውጭ የሆነ ዓለም ውስጥ ወሰደው ነው። ለምንድነው እግዚአብሔር የወሰደው? እግዚአብሔርን ደስ አሰኝቶታል። እግዚአብሔር በሄኖክ ተደሰተ። ልውሰድህ አለው። ወድጄሃለሁ አለው። ለምን አለው? በቃ በጣም አስደሰትከኝ አለው። አረማመድ አካሄድ አምነኸኝ አለው። ሕግ አልተሰጠም። ሄኖክ በኖረበት ዘመን እኮ ሕግ የሚባል ነገር የለም። እንደውም ሕግ ሰው የተሰጠውን አንድ ሕግ እንዳበላ የተባለውን የበላበት ሰሞን ነው። ምንም አይነት ሕግ በሌለበት ሰዓት ላይ ሄኖክ እግዚአብሔርን ያምነዋል። እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ማንም የለም፣ እግዚአብሔር ነው መስካሪ። ተደስቼበታለሁ ሲል ወሰደው። መደሰቱን እግዚአብሔር ያሳየው ሄኖክን ከዚህ ክፉ ዓለም ገላግሎት ነው። የሰው ኃጢአት፣ የሰው አመፅ፣ የሰው ክፋት ፒኩ ላይ በደረሰበት ሰዓት ላይ ሄኖክስ እግዚአብሔርን ደስ አሰኘ። አካሄዱን ከእግዚአብሔር ጋር አደረገ የሚለው በዕብራውያን 11 መሰረት ደግሞ ሰፋ ተደርጎ ሲፈታ እምነት ነበረው። ቀጥሎ እግዚአብሔርን ደስ አሰኝቶ ነበር። ስለዚህ ሄኖክ እንደዚህ ያለ እግዚአብሔር የዘላለም አምላክ ነው አለ። አዎ የዘላለም መንግስት ከፊት ተዘጋጅቷል አለ። አዎ ጌታ ኢየሱስ ክርስቶስ በሰማይ ዙፋን ነግሶ አለ። አዎ ጌታ ኢየሱስ ክርስቶስ ከመላእክቱ ጋር ተመልሶ ይመጣል። አዎ ይህንን አምናለሁ አለ። አሜን በሉ። እኔ አይደለም ያልኩት፣ ይሁዳ ምዕራፍ 1 ቁጥር 14። ምን ላይ ነበረ እምነቱ? እምነት ምናብ ነው እንዴ? አይደለም። ተስፋ የሚደረግ ነገር አለ። አላየነውም፣ ተስፋ እናረጋለን።
እምነት እሱ ነው። ተስፋ እናረጋለን፣ በእግዚአብሔር ተስፋ እናደርጋለን። እምነታችን የሚመሰረተው በእግዚአብሔር ታማኝነት ላይ ነው። የዘላለም መንግስት ከፊት አለ። አዎ ሄኖክ እሱን አምኗል። ይሁዳ ምዕራፍ 1 ቁጥር 14 ምንድነው የሚለው? ከአዳም ጀምሮ ሰባተኛ የሆነው ሄኖክ ስለ እነዚህ ሰዎች እንዲህ ሲል ተንብዮአል። እነሆ ጌታ ከእልፍ አእላፋት ቅዱሳን ጋር ይመጣል። መቼ ነው የሚመጣው? ኢየሱስ ከእልፍ አእላፋት ቅዱሳን ጋር ገና እኮ ነው የሚመጣው። ሄኖክ አንደርስታንድ አድርጓል። ጌታ ከእልፍ አእላፋት ቅዱሳኑ ጋር ይመጣል ብሎ አመፀኞችን እግዚአብሔር ይበቀላል የሚል ትምህርት ነው ያለው ይሁዳ ላይ። ኃጢአተኞች አሉ፣ አመፀኞች አሉ፣ የጽድቅ መንገድ ማይሄዱ አሉ፣ ሐሰተኛ ነቢያት አሉ፣ ሐሰተኛ አስተማሪዎች አሉ። እግዚአብሔር እነሱን ይበቀላቸዋል። ሐሰተኞች ነው ይበቀላል። ይሁዳ ሲጽፍ ምን አለ? ሄኖክ ስለ እነዚህ አይነት ሰዎች ተናግሯል ብሎ ሚስጥር ሲነግረን ጌታ ከአእላፋት ቅዱሳን መላእክቱ ጋር ከሰማይ ይመጣል ብሏል። የጌታ የኢየሱስ ክርስቶስን መምጣት፣ የመስቀል ሞት፣ መቀበርና መነሳት፣ ወደ አባቱ በክብር ማድረግ፣ ተመልሶ ከቅዱሳን መላእክት ጋር ለመፍረድ መምጣቱን እምነቱ የተመሰረተው እዚህ ላይ ነው። ለዛ ነው እግዚአብሔር ትራንስሌት ያደረገው ወደዚያኛው መንግስት እግዚአብሔር ያሻገረው። አንደርስታንድ አድርጓል ሄኖክ። በጣም ውስን ከሆነ ነገር አወጣው እግዚአብሔር። ጎናቸው አልሶ በጽድቅ ጨከነ፣ መጨረሻ ዘላለም ነው የሚሆነው በሉት። መሬት ላይ አትቀሩም። እስቲ አሜን በሉ። ተስፋችሁ ይሄ ምድር ብቻ አይሆንም። ከእግዚአብሔር ጋር አካሄዳችሁን አድርጉ። በጣም ዋጋ ሊያስከፍል ይችላል። በጣም ኮሚትመንት ሊፈልግ ይችላል። እላስጨራሽ ሊሆን ይችላል። የጠየቃችሁን ነገር በሙሉ ስጡት። የሚፈልገውን ነገር በሙሉ ከናንተ ካለ ስጡት። የምትፈልጉትን ነገር ታገኙታላችሁ። ማን ነው የሚወስደው? አካሄዱን ከሱ ጋር ያደረገው ነው። አካሄድን ከሱ ጋር ማድረግ ምን ማለት ነው? በእምነት እግዚአብሔርን ደስ እያሰኘ በወንጌል እውነት ላይ ጸንተ መቀጠል ነው። በሄኖክ ሕይወት እምነት ተገኝቶበታል። እግዚአብሔርን ደስ ማሰኘት ተገኝቶበታል። the whole package ወንጌል ተገኝቶበታል። የኢየሱስ የመስቀል ሞት፣ መቀበር፣ መነሳት፣ መሄድ፣ ዳግም መጥቶ እስከ መፍረዱ ድረስ አንደርስታንድ አድርጓል። ከታላላቅ ከኃያላን ከብርቱ መላእክቱ ጋር ይወርዳል። ጌታ ይወርዳል በደመና ኦፍ ኮርስ እስከ ሰከንድ ካሚንግ አንደርስታንድ አድርጓል። ይሄ ሁሉ ተሰብስቦ ነው አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ሄኖክን ስሜታዊ ሆኖ አልወሰደውም። የፈለገውን ዋጋ ያስከፈል። እዩት ግን ከሺህ ዓመታት በኋላ ቆመን ስናወራው እንዴት እንደሚያኮራ። በጣም ትልልቅ የምትሉትን ፕሮግራማችሁን እግዚአብሔር ፕሮግራም ስር አምጥታችሁ አስገዙት። ከእግዚአብሔር ጋር ካልገጠመ የመተው አቅም ይኑራችሁ። ከእግዚአብሔር የሚበልጥብን ነገር የለም። ከልጁ ወንጌል የሚበልጥ ነገር የለም።